ሰላም እንዴት ናችሁ? መኪና ገበያዎች ነን። ዛሬ እንግዲህ በቦሌ ተገኝተን ተፈራ የመኪና መሸጫ ነው ያለሁት። በቆይታችንም እንግዲህ አዳዲስ የኤሌክትሪክ መኪኖችን እንዲሁም ሃይብሪድ መኪኖችን እናያለን። ሰው ያሉትን መኪኖች በደንብ እንጎበኛለን። ተከታተሉ። ሃይ ሰላም እንዴት ነህ? ሰላም ነው። ማን ልበል ስምህን? ጥላውን እባላለሁ። እሺ ተፈራ መኪና መሸጫ የሽያጭ ባለሙያ ነኝ። እሺ መኪና ገበያዎች ነን እኛ። ዛሬ እንግዲህ ስላላችሁ መኪኖች የኤሌክትሪክም ሃይብሪድ መኪኖችም እንዳሏችሁ ሰምቻለሁ። እስቲ ያሉትን ነገሮች በደንብ ታሳየናለህ ብዬ አስባለሁ። መልካም። እሺ መጀመሪያ ፊት ለፊት የምናገኘው ቮልክስዋገን ID4 ነው። ከሱ ላይ ጀምርና ቀጣይ እንሄዳለን ማለት ነው። ይሄ ID4 በሻዶ ግሬ የቀረበ ነው። በኦፕሽን ፉል ኦፕሽን የሆነ ነው። 2023 ሞዴል በፉቻጅ 600 ይሄዳል። በመስት ከተማ ውስጥ የተለመዱ መኪኖች ናቸው። ዋጋቸው አሁን ላይ እስከ 5.7 ድረስ እየተሸጡ ነው። እነዚህ ID4ዎች 2023 ላይ በሴራሚክ ግሪል ነው የመጣላቸው። 2022 የሚሉት ደግሞ ሻካራው የኛው ግሪል እንዳንድ ኦፕሽን ተጨምሮላቸው ነው እየተሻሻለ መጣ ማለት ነው። እየተሻሻለ ሲመጣ በፉል ቻርጅ እስከ 600 ድረስ እንዲሄዱ ተደርጎ ባትሪያቸውን መጥቷል። እሱ ላክ እንዳንድ ኦፕሽን 2023 24 ላይ ተጨማሪ ነገር አላቸው። በጣም አሪፍ። እሺ ወደ ሌሎችም እንሂድ። ከየትኛው እናማር? ከዚህኛው ውስጥ ይሄኛው ውስጥ ደግሞ ቀጣይ ሆንዳ ነው። አዎ ካሉን መኪኖች እና ይሄኛው ሆንዳ CR-V በፕለጊን የመጣ መኪና ነው። 2025 ናቸው። እነዚህ መኪኖች በፕለጊን ነው። ፕለጊን ማለት በቻርጅ እስከ 80 90 ኪሎ ሜትር ድረስ ይሄዳል። ባትሪው ብቻውን 17.7 ኪሎዋት አወር ነው። 2000 ሲሲ ነው። 4 ሲሊንደር ያለው ነው። ኢሮፕ ስታንዳርድ እነዚህ ሆንዳዎቹ የመጡት ከአሜሪካ ነው። ኢሮፕ ስታንዳርድ ነው። መኪናው እንደምታየው በጣም ሌዘር ያምራል በጣም። ሞዴሉ ኦልሞስት በጣም ይቀር 2025 አሁን 2025 ሶስተኛ አራተኛ ወር ያለ 2025 ሞዴል ገና ነው። አልሄደም ገና ነው ያለበት። ካሜራ አላቸው። ጣራ ይከፈታል። ወንበሩ ሁሉም ነገር መድብ ማሞቂያ ያለው ነው። ዋጋው እነዚህ 12 ሚሊዮን ድረስ ይሸጣሉ። ኤሌክትሪክ ብቻ ነው አይደለም፣ ሃይብሪድ ነው። 2000 ሲሲ ነው። ሁለት አይነት ነው። በቻርጅ ደግሞ እስከ 80 ኪሎ ሜትር ድረስ መሄድ ይችላል። ኦኬ እነዚህ ቻርጅ የሚደረጉት በኤሲ ብቻ ነው። ኤሲ ማለት ልክ እንደ ቮልሶቹ በሁለት ቻርጀር ኤሲ እና ፋስት እና ስሎ የላቸው። ስሎ ብቻ ነው ያላቸው። በ32 አምፒር ድረስ ብቻ የሚደረጉት። በጣም አሪፍ። በጣም እንግዲህ ይሄን ወድጀዋለሁ። ሁላችን ወደነው። እሺ ወደ ውስጥ እንሂድ። ደግሞ ልዩነታቸው ምንድነው እነዚህ ሁለቱ? አይ ቲንክ ይሄኛው ID6 ነው። ይሄኛው እንደ የለጠፈ መኪና ነው። ከጀርባሽ ያለው 00 መኪና። ይሄ ደግሞ አዲስ ነው። ይሄኛው አዲስ መኪኖች ናቸው። ይሄኛው የለጠፈ መኪና ነው። ትንሽ ኪሎ ሜትር ሂዶ መቀየር ሲፈልጉ የገቡ መኪኖች ናቸው። ID6 ነው። 7 ሰው መያዙ ነው። ሌላ በ7 ሲት ነው። አዎ ኦኬ። ወደ ኋላ አለው ልጆች የሚቀመጡበት። ይሄ የለጠፈ ነው። 6 ሰው ማለት VIP አይነት ሲት ነው ያለው። ይሄኛው 7 ሰው ይይዛል። የወንበር ሲት ነው ልዩነቱ። በፉል ቻርጅ 605 ድረስ ይሄዳል። ይሄኛው ያለጠፈ 00 ነው። 6.6 ድረስ ይሸጣል። ይሄኛው 5.5 ድረስ የተነዳ ነው። ኦልሞስት 20 ምናምን ኪሎ ሜትር ተነድቷል። ሁለቱም ግን ኦፕሽኖች ናቸው። ሞዴላቸው ነው ልዩነቱ። 2022 ነው 2023 ሞዴል ናቸው። የሞዴል እንጂ ሁለቱ አንድ አይነት ነው። ሲታቸው ይለያያል። ሲታቸው ማለት VIP ሲት ነው እነዚህ ያላቸው። መሀል ላይ ክፍት ነው። በኋላ ከፍቼ ያሳይሻል። እሺ ይሄኛው ግን 7 ሰው ነው የሚይዘው። ይሄ 7 ሰው የምንለው ከሹፌሩ ጋር ይቆጠራል አብረን ይቆጠራል። ኦኬ ልክ እንደዛ። እነዚህ ሳውን የከለር ልዩነት ዋጋ ላይ ያለው ከለር ልዩነት ይሄ በነጋዴ የሚያመጣው ወይም ከስተመሩ ፍላጎቱ ታይቶ ነው እንጂ ከፋብሪካው የሚመጣ ነገር ልዩነት የለውም። ግን የሆነ ሰዓት ላይ የሚፈለገው ሻዶ ግሌ ከሆነ 100 200 ለውጥ ሊመጣ ይችላል። አሁን ባለው ገበያ ግን ተመሳሳይ ነው። የከለር ልዩነት የለውም። እንደ ምርጫው ነው የሚሰጠው። እንደ ሰውየው እንደፈለገው ፍላጎቱ ነው እንጂ ዋጋ ላይ ያመጣው ተጽዕኖ የለም። በጣም አሪፍ። እሺ ወደ እነዚህ ደግሞ ስንመጣ እቺኛዋስ መኪና አልነች። ይሄ መኪና 2021 መኪና ነዳጅ ነው፣ ኤሌክትሪክ አይደለም። እስካሁን ያሳየውሽ ኤሌክትሪክ ነው። ነዳጅ ነው፣ የለጠፈ ነው። 2021 ሞዴል
2021 ነው 48000 ኪሎ ሜትር ተነድቷል። ፔጆ 5008 ማለት ውስጥ ከፍ ያሉት ሞዴሎች ናቸው። ኦፕሽን ናቸው። ቅድም የነገርኩሽ ኦፕሽኖች ወንበራቸው ጋር መሪያቸው ጋር ማሞቅ ማቀዝቀዝ የሚባለው ነገር አለባቸው። ጣሪያው ይከፈታል። ካሜራቸው 360 የራሳቸው ማየት ይቻላል። የ4.8 ድረስ ይሸጣሉ ገበያ ላይ። አሁን ብለን ያዝነው 4.8 ድረስ ነው። እነዚህ የለጠፉ መኪኖች ምንድነው በልዋጭ የገቡ ናቸው። በልዋጭ ማለት ሰው አዲስ መኪና ሲፈልግ እየቀየር የሚያስገባናቸው መኪኖች ናቸው። ኦኬ፣ እሺ፣ ጥሩ ዋጋ ነው። ወዴት እንሂድ አሁን ደግሞ? እስቲ ቆንጆ የምትለንን መኪና እስቲ ታሳየናለህ። ከፍ ያሉትን የጠራነው እስካሁን እነሱን አይተናል። እሺ፣ ደስ ትላለች። ዝቅ ያለ ነገርና ለእናንተ በእናንተ ለሴቶች ከለር የሚሆነው ባዮን ሃይንዳዮች ናቸው እነዚህ። ባዮን የሚባል በሃይንዳይ ብዙ አይነት እንትን አለው። ኮና አለው። እነዚህ ባዮን አለ። ባዮኗ ትንሽ ዝቅ ያለች ነች። የተነዳች ነው። 2022 ሞዴል። ኦኬ፣ ትንሽ ተነድቷል። 4500 ኪሎ ሜትር ያክል ሄዷል። እነዚህ 3.7 ድረስ ገበያ ላይ እየተሸጡ ነው። ኤሌክትሪክ ናቸው አይደለም፣ ነዳጅ ናቸው በ1000 ሲሲ። ኦኬ፣ በጣም አሪፍ። ውስጡንም ወደ በኋላ ላይ ገብተን ሁሉንም እያንዳንዱ ነገር እናየዋለን። እሺ፣ ሌላ ስም ታሳየናለህ? ቀጣይ ከገበያ አብዛኛው እየጠፉ ያሉት ዲዛይሮችን ነው ማሳይሽ። እየጠፉ ነው አሁን እየጠፉ ነው ማለት 00 ማግኘት ወደ ሀገር ውስጥ እየገባ ስላልሆነ 00 ብዙ መሸጫዎች ላይ የሉም። በቅርብ ነው የገቡት እነዚህ መኪኖች። 2023 ሞዴል ነች። አዲስ ነው አልለጠፈም። 3.1 ድረስ እየሸጠ። በባንክ አላችሁ እንደዚህ? በባንክ ኦፕሽን የለንም እኛ። በባንክ ኦፕሽን የለም። ካሽ ብቻ ነው እየተቀበልን ያለን። ሌላ ቀለል ያለች ሴዳን። እሺ፣ ሴዳን ነች። ቀለል ያለች ሃይንዳይ አዮኒክ 3 ትባላለች እቺ መኪና። እሺ፣ ሃይንዳይ አዮኒክ 3 ማራቶን ሞተርስም እያስመጧት ነበር። እቺ እንዳጋጣሚ ከጀርመን የመጣች ነች። ጣራው አይከፍትም። ካሜራ አላቸው። ባክ ካሜራ ነው ያላቸው። ውስጣቸው በጣም ጠንካራ ነው። ዩሮፕ መኪኖቹ ቦዲያቸውም ውስጣቸው ዩሮፕ ናቸው። ከጀርመን የተጫነችው 400 ኪሎ ሜትር ድረስ መሄድ ትችላለች በፉል ቻርጅ። 2021 ሞዴል ነች። 3.8 እንላለን 3.7 ድረስ ገበያ ላይ እየተሸጡ 00 ነው መኪናው። 00 ነው። የለጠፈ መኪና አይደለም። ኦኬ። ቦዲም እንደምታየው አሁን ኢቱ ጋር ሙስት ይመሳሰላል። ደስ የሚል እንትን አለው። ኢንቴሪየሩም ገብተሽ ስታየው ጠንካራ ነው ቦዲው። ባትሪውም ከሌሎቹ አሁን ከቻይና ከሚገቡ ምርቶች ባትሪው እነዚህ ጋር ኤሲ ሙዚቃ ምናምን የሚባለውን ነገር ኦልሞስት ለማቀራረብ ሞክረዋል። ብዙ በቻርጅ አይቀንስም። ኦኬ፣ እሱ ነገር አለው። በጣም ቆንጆ። እሺ፣ እቺ ቅድም ያየኋት አይነት ነች። እዛ ቡኒው ጋር ፔጆ ነች። ይሄም 5008 2021 ሞዴል ነው። ኦኬ፣ 2021 ሞዴል ነው። ባንክም 800 አለበት። 800 ሺህ አለበት። አዎ፣ ከባንኩ ጋር አንድ ላይ እስከ 4.4 ድረስ ለገበያ ቀርበናል። የባንክ አማራጩን የሚፈልጉ ሰዎች በፊት የተመቻቸ ስለነበረ 800 ብድሩ መመቻቸት ይላቸዋል ማለት ይቀጥልላቸዋል በራሳቸው ስም። መኪናው ስንት ሞዴል ነች? 2021 ሞዴል ነው። 2021 40,000 ኪሎ ሜትር ተነድቷል። ጠንካራ መኪኖች ናቸው እነዚህ መኪኖች። ፔጆቹ ሞር ሴንሲቲቭ ናቸው። ብዙ ነገራቸው ብዙ ሴንሲቲቭ ናቸው ማለት ጠንካራ ነው። ሴንሰሮች ብዙ ሴንሰር አላቸው። የሆነች ነገር ሲጎድ ሊያበራ ምናምን ይችላል፣ ያሳያል። እሱ ነገር አለው። ሌላው ምቾቱ ነው። ሰስፔንሽናል ስፕሪንግ በጣም ጠንካራ ነው። ቦዲው በጣም ጠንካራ ነው። 3 ሲሊንደር ነው ያለው። ፊውል ኮንሳምፕሽን ካሁን ነዳጅ እየጨመረ ስለሆነ ፊውል ኮንሳምፕሽን በጣም አሪፍ ነው። እሱ ልክ እንደ ኦፕሽን ምንድነው እኛ ጋር ትንሽ የሚፈራው ስፔር ፓርት ይገኛል አይገኝም የሚለው ነገር ትንሽ ግን እንደዛ አይነት ነገር አሁን ዱባይም ቻይናም ቅርብ ነው። ኦርደር ቢደረግ በትንሽ ቀን ይመጣል። እንደዛ አይነት ነገሮችን ብዙ የተለመደው ቶዮታ ስለሆነ አሁን አብዛኛውም ወደ እንደዛ አይነት ነገሮችን የቻይና መኪኖች ከገቡ በኋላ መዳፈሩ ተጀምሯል። ነዳጅ ነው 1000 ሲሲ ነው።
1300 ሲሲ ነው። 3 ሲሊንደር ነው። ስለዚህ ፊውል ኮንሰምፕሽኑ በጣም አሪፍ ነው። በጣም አሪፍ። 7 ሰው ነው የሚይዘው። ይሄ እንዳጋጣሚ ክፍት ስለሆነ እኔን ማየት ትችያለሽ። እሺ እስቲ ውስጡ ያለውን ነገር እስቲ ታስረዳናለህ በተወሰነ? ይሄ ኢንቴሪየሩ እንደምታየው ቦዲው ከሌሎቹ ጠንካራ ነው። 7 ሰው ነው የሚይዘው። ከኋላው የልጆች ወንበር አለው። በዚህችም ጋር ሞር ኮምፎርቴብል ነው። መቀመጫቸው በጣም ጠንካራ ነው። ለእግርሽ ያለው ስፔስም በጣም አሪፍ ነው። ከእግርሽ እስከ ወንበሩ ስትቀመጭበት ያለው ስፔሱ ሰፊ ነው። የምን ሀገር ነው ሄጆ? እነዚህ ከጀርመን የሚመጡት ከዛ ይሄኛው የሚነሳ ነው። ልጆቹ የፈረንሳይ መኪኖች ናቸው አይደለ? አዎ አንጆ ነው። በጣም ጠንከር ያለ ነው። ጠንካራ ነው። እነዚህ ይሄኛው ከኋላ የሚነሳው የልጆች ሌላ 2 ወንበሮች 2 መቀመጫዎች አሉት። ልክ እንደ አይዲ6 ማለት ነው። መቀመጫ እዚህ ጋር ማድረግ ይቻላል። አዎ ይሄኛው ይነሳሉ። ወንበሮች ይነሱና ከውስጥ ያሉት ይነሳሉ። 2 ወንበር 2 ሲት አለው ማለት ነው። ከኋላ እቃ ደግሞ ከፈለክ እዛም ላይ ታረጋለህ። በተኛበት ማስቀመጥ ይችላል። ይከፈት ከሆነ እንሞክር። ይሄኛው የሚነሳ ልክ እንደዚህ ሌላም ሲቶች አሉ። በዚህም ጋር አለ የሚነሳ ወንበር አለ። ይሄኛው ምንጣፍ ስላለው የሚነሳ አለ። 7 ሰው ነው መያዝ የሚችል። አዳዲስ አሁን ያመርታሉ። 2025 ምናምን አላቸው። አሁን እኛ ሀገር የነዳጅ መኪና እየገባ አይደለም። ቢያመርቱም ወደኛ ሀገር ስለማይገቡ አብዛኛው እየገባ ያለው ሃይብሪድ። ልክ አሁን ኮንዶስ በነዳጅ ነበር አብዛኛው በፊት የተለመደው። 2025 ግን በሃይብሪድ በፕለጊን እንደመጣው ማለት ነው። እነዚህም በፕለጊን በሃይብሪድ አላየሁም ከተማ ውስጥ። ግን ሞር ደግሞ ዓለም ወደ ኤሌክትሪኩ እየገባች ስለሆነ ወደዛ ይገባል የሚል ግምት አለ። ኦኬ ቆንጆ ናቸው። እንዴት አየሽው? በጣም የሚያምር መኪና ነው። ያው እንዳልከው ኤሌክትሪክ ቢሆን ከጊዜው ጋር ደግሞ ሃይብሪድ ወይም ኤሌክትሪክ እንደዛ ቢሆን መሆን ይችላል። ግን በነዳጅም ሆነ ቆንጆ ነች። በነዳጅ ነው ፊውል ኮንሰምፕሽኑ ልጆቹ አሪፍ ናቸው አይደለ? አዎ ሲሲያቸውም ከፍ ያለ ስላልሆነ ሲሊንደራቸውም 3 ነው። ስለዚህ ከመኪኖቹ ከቦዲያቸው አንፃር አሪፍ ከተማ ውስጥ የሚነዱ አሪፍ በጣም ደስ እንግዲህ የሚሉ መኪኖች ነው ያየሁት። ቆንጆ ፕራይስ አላቸው። ኢቭን የተነዱትም ጥሩ ይዞታ አላቸው። አሪፍ ናቸው። ሌላ ማየት ያለብን አለ ያላየናቸው? ሌላ ምናልባት ሃይብሪድ ራቫፎር አለን እዛ ጋር። ይሄ ሃይብሪድ በፕለጊን ነው። ፕለጊን ማለት የሚሰካ ነው። ቻርጅ ኤሌክትሪክም ነዳጁን እንዲወስድ ተደርጎ ነው። ይሄኛው ሃይብሪድ ደግሞ በራሱ ሰልፍ ቻርጅ እንዲያደርግ ነዳጅ ነው። 2500 ሲሲ ነው ነዳጁ። ከነዳጁ ላይ ድራይቭ ሲደረግ ድራይቨሩ ሲነዳው ባትሪውን ቻርጅ ያደርጋል። ፊውል ኮንሰምፕሽን እንዲጨምር ያደርጋል። ትልቁ እንትኑ ፊውል ኮንሰምፕሽን መጨመር ነው። በሊትር እስከ 21 ድረስ እንዲሄድ አድርጎ ነው የተሰራው። የራሱ ባትሪ አለው። ባትሪው ግን ተሰክቶ ምናምን አይደለም። ኢሮፕ ናቸው ራቫፎሮቹ። በዱባይ በኢሮፕ በሞናኮ ምናምን የሚል ኦፕሽን አላቸው ከተማ ውስጥ። ኢሮፕ ሲሆን ፉል ኦፕሽን ነው። ተራዳሪ ያለው ካሜራ ያለው ወንበር ሌዘር የሆነ እንደዛ ሲሆን ኢሮፕ ናቸው። 2023 ነው ሞዴሉ። ዋጋ 12.5 ድረስ ወደ ገበያ ይወጣል። ኦኬ ይሄ ከፍ ያለ ነው ዋጋው። ከፍ ያለ ነው። ራቫፎሮቹ ምንድነው ይታወቃል በጥንካሬያቸው። ኦኬ ጠንካራ መኪና ነው። ስፔር ፓርታቸውን በደንብ ነው የሚገኘው። ኦኬ ቴክኒሻን አላቸው። የሚያስቸግሩ አይደለም። ሞር ደግሞ የተለመደ ነገር ከስተመር ይፈልጋል። እውነት ነው። ከዛም አንፃር መኪኖቹን ሰው ይፈልጋቸው። ኦኬ እሱ እንዳድቫንቴጅ በጣም አሪፍ። ይሄንን እንግዲህ መኪና መግዛት ለሚፈልጉ ሰዎች አድራሻችሁ የት ነው ማወቅ ያለባቸው? በምን ትገኛላችሁ? እሺ አድራሻችን አሁን ያለነው ቦሌ ብራስ ሰላም ሲቲ ሞል ጎን ነው። ተፈራ መኪና መሸጫ ያለው እዛ ነው።
በስልክ ደግሞ ማግኘት ለሚፈልጉ 0911 85 27 27 ቢደውሉልን አለን። መግዛትም ለሚፈልጉ መኪኖቻቸውን መሸጥ መለወጥ የያዙትን መኪና በአዲስ መቀየር ከሚፈልጉም ካሉ ይደውሉልን አለን። እሺ በጣም ነው የማመሰግነው ስለሰጠህን መረጃ። እኔም በጣም እንመጣለን። እንጠብቃለን። መልካም